አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ድና የተከበራችሁ የፖዚቲቭ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በቅድሚያ ለቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናል ተቀላቀሉ። እንዲሁም የሚለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ጓደኛ፣ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ስልክ ቁጥር ከታች አስቀምጥላችኋለሁ። በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በውስጥ መስመር ልታናግሩ ትችላላችሁ። አድራሻ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ ማዘዝ ትችላላችሁ። ባላችሁበት እናደርሳለን። ያው እንግዲህ ከትንሽ ጊዜ በኋላ ነው ቪዲዮ ወደ መስራት የመጣሁት። አሁን ብዙ ማተሞቻችን ነበረ እና አሁን ዛሬ የመጅልስ ጨርቅ ነው። በጣም ቆንጆና ምንጊዜም የማይሰለች የመጅልስ ጨርቅ በቀኝ ነው ይዤላችሁ የመጣሁት። ያው ብዙ ጊዜ ታውቃላችሁ ምርጫዬ የመጅልስ ጨርቅ ነው። ለማንኛውም ሰው ቢሆን የምተማመንበት ጨርቅ ቢኖር የመጅልስ ጨርቅ ነው። ምንጊዜም የማይገፍ በቃ ሁል ጊዜ ታጥቦ ሲቀመጥና ሲፈረሽ እንደ አዲስ ፍክት የሚል ልብስ ማለት ይሄ ጨርቅ ነው። የመጅልስ ጨርቅ በፈለጋችሁት ከለር ማለት ነው። እነዚህኞቹ ከፋዮች ብትሏቸው ያው አንዳንድ አሁን ላይ ፋሽን የመጡ ብልጭቶቹ ይገፋሉ፣ ብልጭነቶቹ ራሱ ይረግፋሉ ምናምን የሚደረግባቸው ጌጣጌጦችን ጭምር እንደዛው በተደጋጋሚ ሲፈረሹ እነዚያም የመርገፍ የመነሳት ባህሪ ያላቸው ማለት ነው። ይሄን የመጅልስ ጨርቅ ግን አንድና በዘርፍ ብቻ ነው የሚሰራው። የፍራሽ ልብሱም እንደዛው ከፈለጋችሁ በገበር ከፈለጋችሁ ደግሞ ጫፍ ጫፍ ላይ ጎማና ማሰሪያ ተደርጎ በዛ ይሰራል። ሁልጊዜም አዲስ በቃ ፍክት እንዳለ አይገፍም፣ የሚነጭ ነገር የለውም። በእርግጥ የመጅልስ ልብስ አይነት አለው። ስስ አለ፣ ወፍራም አለ፣ የሚነጭ አይነት አለ፣ የማይነጭ አይነት አለ። ያው እኔ ደግሞ ለራሴ የምወደው ለራሴ የምተማመንበት ነው። ለማንኛውም ሰው ቢሆን አምናችሁ እስካዘዛችሁኝ ድረስ ማለት ነው የማቀርብላችሁ እና አሁን እዚህ ጋር ይዤላችሁ የቀረብኩት ቀይ ቡኒ ነው። ቀይ ቡኒ ነገር ደግሞ ታውቃላችሁ ቤት በጣም የሚያሳምረውና የሚያፈካው። ያው እዚህ ጋር ሙሉ ለመፈረሽ አልተመቸኝም። በሁለት ፍራሽ እና በ6 ትራስ ነው የፈረሽኩት። ከዛ ይሁን የዚህ ትእዛዝ አጠቃላይ 10 ትራስ ልብስ፣ 2 ፍራሽ ልብስ አለው። ከዛ 5 የቤቢ ልብስ አለው እና ደግሞ 3 ተካያ አለው ማለት ነው። ተካያ እነዚህ ማለት ነው ከነቦንድሩ 3 አለው። ተካያው ራሱ ይሄ የቆየን በጣም ቆንጆ ኦሪጂናል ተካያ ነው። ከዛ ያው የትራስ ልብሱ ደግሞ እዚህ ጋር ብዙ ጊዜ እንደምትጠይቁኝ ከጀርባው በኩል በራሱ አይነት ከለር ነው የማደርገው። ስቶክ ወይ ደግሞ ማንችን ይባላል ስሙ። በራሱ ተመሳሳይ ጨርቅ ነው የማደርገው ማለት ነው ይሄንን እና ይሄ አንድ ትራስ ልብስ አሁን 700 ብር ነው። ከዛ አንዱ የፍራሽ ልብስ ባለገበር ከሆነ 2400 ብር ነው። ጫፍ ጫፍ ላይ ጎማ ነው መካከል ላይ በማስረም የታሰበው ከሆነ ደግሞ አንድ የፍራሽ ልብስ 1800 ብር ነው። ከዛ ይሄ አንድ ከነ ቦንድዱ 2300 ብር ነው። ከዛ አንድ የቤቢ ልብስ ደግሞ 350 ብር ነው ማለት ነው። አሁን የዚህን ዋጋ አጠቃላይ ስነግራችሁ ይህንን አሁን ለቤተሰብም ሆነ ለጓደኛም ሆነ ሰርፕራይዝ ማድረግ የምትፈልጉ ካላችሁ 10 ትራስ ልብስ፣ 2 የፍራሽ ልብስ፣ 5 የቤቢ ልብስ እና 3 ተካያ ከነ ቦንድዱ ነው ያለው። የዚህ ዋጋ አጠቃላይ 18300 ብር ማለት ነው። 18300 ብር ነው አጠቃላይ ዋጋው። ይሄን እንግዲህ በፍጥነት የደወለ ሰው መውሰድ ይችላል። ያው እዚህ ጋር እንደምታዩት ሁለቱ የፍራሽ እንደዚሁ ሆኖ እንዳለ፣ ከዛ እዚህ ጋር 6 የትራስ አለ። 4ቱን ፍራሽ ደግሞ በጎን ላይ በምንጣፍ ወይ ደግሞ በሆነ ነገር መፈረሽ ትችላላችሁ። ወይ ደግሞ 4ቷን ትራስ እና 3ቷን ቤቢ ምናምን ደግሞ አነስ ላለች ክፍል ራሱ ለዛች መፈረሽ ትችላላችሁ ማለት ነው። ይሄ እዚህ ጋር አሁን 2 የፍራሽ ልብስ ከዛ 2 ተካያ ነው እዚህ ጋር ያደረኩት። 6 ትራስ ልብስ እና 2 ቤቢ ነው እዚህ ጋር ያደረኩት። አሁን ራሱ ኮምፕሊት ሆኗል ማለት ነው። እና እዚህ ጋር እንደምታዩት በጣም ነው የሚያምረው። እኔ በጣም የወደድኩትና ለቤት ድምቅ ያደርጋል ብዬ የመረጥኩት ከለር ቀይ ቡኒ ከለር፣ ወይን ጠጅና ብሉ ብላክ ናቸው ማለት ነው። እና ይሄንን መግዛትም እንደምትፈልጉ ከዚህም በላይ ደግሞ ሌላ ጭማሪ ማዘዝ እንደምትፈልጉ ደግሞ ስልክ ቁጥር ያስቀምጥላችኋለሁ ከታች። በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በውስጥ መስመር አናግሩኝ። ያሉት ወሎ ኮምቦልቻ ነው። የተለያዩ ማንኛውንም እቃዎች ሊሆን ይችላል፣ ኤሌክትሮኒክስ እቃዎች፣ የቤት እቃዎች ሊሆን ይችላል፣ የፈርኒቸር እቃ፣ ማንኛውንም እቃዎች ሊሆን ይችላል። እዘዙ፣ በታማኝነት አላችሁበት አደርሳለሁ። እና የዛሬው ቪዲዮ ይህንን ይመስላል። የዚህ ዋጋ አጠቃላይ ነግራችኋለሁ። ደጋግማችሁ ስሙት። 18300 10 ትራስ ልብስ፣ 2 የፍራሽ ልብስ፣ ከዛ 3 ተካያ ከነ ቦንድዱና 5 የቤቢ ልብስ ሆኖ 18300 ብር ነው። ከነ ፍራሹ ከነ ትራሱ የምትፈልጉ ካላችሁ ደግሞ ያው ላይ ፍራሽ እና ትራስ ኮንዲነሮች በጣም ጨምረዋል። ፍራሽ 4200 ብር ነው። አንድ ትራስ 400 ብር ነው። አንድ የቤቢ ትራስ ደግሞ 150 ብር ነው። የነዚህን ከፈለጋችሁ ደግሞ ለብቻ ይሰማው ትችላላችኋለሁ ማለት ነው። እና ኢንሻአላህ የዛሬውን ቪዲዮ እንደምትወዱት አልጠራጠርም። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመድ ጓደኛ፣ ለቤተሰብ ጠቅማችሁ ካሰባችሁ ሼር አድርጉላቸው። ኢንሻአላህ ደግሞ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።